ሰው እንደዚህ ነን እኛ እንደዚህ ነን። እንሞላለን እያልን እንሯሯጣለን። በምንሯሯጥበት ሰዓት አጅሬ ይመጣና ለቀም አድርጎ ይዞ ሳናስበው ሞት የሚሉት አጅሬ ማለት ነው። ይሄ ደግሞ ትክክል ነው። መቼም ሰው አይሞትም አይባልም። እየሞተ እያየነው ነው። እኛም ደግሞ ከነዛ እንማርም። አንድ ሰው ሲሞት ለአንድ ሳምንት እናለቅሳለን፣ ከንፈራችንን እንመጣለን። ከዛ በኋላ እንረሳውና ወደ ነበርንበት እንመለሳለን ማለት ነው። እና ሁላችንም እስቲ ያለ ቀልባችንን ይመልስልና። ሰላም፣ እንዴት ነው? ሰላም ናችሁ ወይ? እና እንደዛ ነው። ሳይረፍድብን እንንቃ። ሞት የሚሉት ሳይመጣ ይህች ዓለም እንደሆነ መቼም አታበቃም። መቼም ደግሞ አትሞላም። እና እንዴት ናችሁ? ሱብሃንአላህ ወላሂ እኔ አንዳንድ ጊዜ ማለት ነው በጣም ግራ ይገባኛል። ያኔ የት ለመድረስ እንደሆነ የምንሮጠው ሁላችንም በየራሳችን ሩጫ ላይ ነን ማለት ነው። አንድ ሩጫችን ደግሞ የሁላችንም መንገድ ይለያያል። አንድ አይነት መንገድ አይደለም። አንዱ አንዱን ለመጣል ይሮጣል፣ አንዱ ራሱን ለማሻሻል ይሮጣል፣ አንዱ ደግሞ በቃ ብዙ ነገሮች አሉ የምንሯሯጥባቸው ምክንያቶች ማለት ነው። እና አላህ ራሳችንን ለማሻሻል የምንሮጥ አላህ ያርገን። በዲንም ደግሞ በዱንያዊ ለውጥም ከአላህ መንገድ ሳንወጣ ራሳችንን ለማሻሻል የምንሮጥ አላህ ያርገን ማለት ነው እንጂ ሰዎችን ለመጣል ሰዎችን ለመተቸት የምንሮጠውን ነገር አላህ ይጠብቀን ከዚህ ነገር። እና እንደዛ ነው ሀባይብ። አላህ ከመጥፎ ስራዎች ሁሉ ይጠብቀን ማለት ነው። እስኪ ላይክ እያረጋችሁ እና ጥያቄ ካላችሁ እቀበላለሁ። በማንኛውም ነገር ጥያቄ ካላችሁ ችግር የለም። እስቲ ገባ ገባ በሉ እናውራ። አህለን፣ እንኳን ደህና መጣችሁ። ሰላም ናችሁ ወይ? አዲስ ለምትመጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር ለሆናችሁም ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ጀዛኩሙላህ ኸይረን። አላህ ያበርታችሁ በርቺ ለምትሉኝ አህለን፣ እንኳን ደህና መጣችሁ።